ምስር ቲዩብ ቻናል ተከታዮቼ እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቻናሌ ቤተሰብ ሁኑ እላለሁ። ይህ ቪዲዮ ለሌሎችም እንዲደርስ ሰብስክራይብ በማድረግ እንዲሁም ኮሜንት በማድረግ አዳርሱ እላለሁ። እስከ ፕሮግራም ፍጻሜ ድረስ እንግዲህ አብራችሁን ቆዩ። ለዛሬ ይዤላችሁ የመጣው ፕሮግራም እንግዲህ ኦርጋኒክ የኮኮናት ኦይል ወይም ኦርጋኒክ ቨርጂን የኮኮናት ኦይል ነው ይዤላችሁ የመጣሁት። ለፀጉራችሁ ብትጠቀሙት ምን ያህል ጥቅም እንደሚሰጣችሁ ነው ይዤላችሁ የመጣሁት። እስከ ፕሮግራም ፍጻሜ ድረስ እንግዲህ አብራችሁን ቆዩኝ እላለሁኝ። ኦርጋኒክ ቨርጂን የኮኮናት ኦይል እንግዲህ ከደረቅ ኮኮናት ይልቅ የተጣራ ቀዝቃዛ እንዲሁም ደግሞ ኦይል በጣም ጥሩ የሆነ ነው ኦይሉ ማለት ነው። ከደረቅ ኮኮናት ኦይል እንዳልኳችሁ የተለያየ የኮኮናት መዓዛ ይዛል እና እንደ ላውሪክ አሲድ ባሉ የተፈጥሮ ንጥረ ነገሮች የተሞላ ነው። እንደ ምርጥ የእጽዋት ስብና ጥልቅ እርጥበት የፀጉርና የቆዳ ምርት ሆኖ የቀረበ ነው። እንዲሁም ደግሞ በጣም ልዩ የሆነ አገልግሎትን በፀጉራችን ላይ የሚሰጥ ነው። በጣም ሁለገብ ነው ማለት ነው። ይህ የኮኮናት ቨርጂን ኦይል ማለት ነው ባህሪያቶቹ እንግዲህ በጣም ብዙ ናቸው የሚሰጡን ማለት ነው። ይህም ያለ ኬሚካል መሟሟት ወይም ከፍተኛ ሙቀት ያለ ቅዝቃዜ የኦይሉ ተፈጥሯዊ ጸረ ንጥረ ምግቦችን እና ፋይኖቲኒሪን ይጠብቃል። ይህም በጣም ጥሩ ለፀጉራችሁ ጥሩ መዓዛን በመስጠት የሚታወቅ ነው። ጥሩ ሞቃታማ የኮኮናት ጣዕምና መዓዛ አለው። ይህም እንግዲህ ለፀጉራችሁ በጣም የተመቸ ነው። አልፎ ተርፎ ኮኮናት ቨርጂን ኦይል ለምግብ መጠቀም ትችላላችሁ። ምግባችሁ ውስጥም አልፎ አልፎ ጨምራችሁ መጠቀም ትችላላችሁ። በጣም ልዩ ጥቅምን ይሰጣችኋል። በጣም የጠንካራ ክሬም ያለው ነጭ ቅቤ መሰል እንዲሁም ደግሞ በቀዝቃዛ የሙቀት መጠን ውስጥ ያለ ነው። ይህም እንግዲህ እንዴት መጠቀም እንደምትችሉ ስነግራችሁ በምግብ ውስጥ ተጠቀሙ። ምግብ ማብሰልና እንዲሁም ደግሞ በምታበስሉበት ሰዓት ትንሽ የኮኮናት ኦይልን በማድረግ መቅመስ ትችላላችሁ። እንዲሁም ደግሞ አንዳንድ ሰዎች ቡና ውስጥም በመደባለቅ የሚጠቀሙበት ታይም አለ። ነገር ግን ለፀጉራችሁ ስትጠቀሙት በጣም ፀጉራችሁን ታጥባችሁ በእርጥቡ ብትጠቀሙት በፀጉራችሁ እርጥብ እያለ ብትጠቀሙት በጣም ልዩ ጥቅምን ታገኛላችሁ። እንዲሁም የቆዳና የፀጉር እንክብካቤን በቀጥታ በመንከባከብ የሚታወቅ ሲሆን የሰውነት ኦይሉ ገንቢ የሆነና የፀጉር ማስክ ወይም የተፈጥሮ ሜካፕ ማስወገጃ ነው ማለት ነው። እንግዲህ የፀጉር ቨርጂን የኮኮናት ኦይል ማለት ነው በሀገራችን ውስጥ ጤና ጥበቃ መደብሮች ዋናውን የገበያ አዳራሾች ውስጥ እንደ ሸዋ ወይም ፍሬንድሺፕ ወይም ልዩ የሀገር ውስጥ ኢኮሜርስ እንደ ሚናሊሺ እንዲሁም ዊ ባሉ ጣቢያዎች ይገኛል። እንዲሁም በአጠቃላይ ዋጋውን ብነግራችሁ እስከ 3600 በኢትዮጵያ ብር ይደርሳል ማለት ነው። ይህ የቨርጂን የኮኮናት ኦይልን ብትጠቀሙት በጣም ጥሩ ለፀጉራችሁ ለውጥን ታገኛላችሁ ማለት ነው። እንዲሁም ፀጉራችሁ በጣም ይረዝማል። የፀጉራችሁን እርጥበትን በመጠበቅ ፀጉራችሁን በመመገብ የሚታወቅ ነው። ሙሉ ለቆዳችሁ ብትጠቀሙት በጣም ልዩ ጥቅምን ታገኛላችሁ። እንደ ለሰውነት ቆዳችሁ ለፊታችሁ ብትጠቀሙት ለእጆቻችሁ ብትጠቀሙት ልዩ ጥቅምን ታገኛላችሁ። ለእግሮቻችሁ በተለይ ክሪክ እንዲሁም ደግሞ ክራክ ለሚያደርግ እንዲሁም ደግሞ ለተሰነጣጠቀ እግራችሁ ካለ ይህንን የኮኮናት ቨርጂን ኦይልን ብትጠቀሙት በጣም ልዩ ጥቅምን ይሰጣችኋል። ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣው ፕሮግራም ይሄን ይመስላል። በቀጣይ በሌላ በስኖው ፕሮግራማችን ከሌላ ፕሮግራም ጋር እስከምንገናኝ ለዛሬው በዚሁ አበቃለሁኝ። ሰላም